የውመል ቂያማ አንድ ሰው ወደ አላህ ይሄዳል። ከዚያ አላህ ዘንድ ሲደርስ ስራውን ይሰጡታል ማለት ነው፣ እንዲመለከት ያደርጋል። ከዚያ ስራውን ሲያይ ይሄኛው የሰራው መጥፎ ስራ የሰራው መጥፎ ተግባራቶች በሙሉ አጥፍተው ታገኝ እና ከፋው። አላህም ፍርድ ወሰነና በሉ ይዛችሁት ሂዱ ወደ ጀሃነም ማለት ወደ ጀሃነም ይዛችሁት ሂዱ። መላእክቶች መጡና ከጎንና ከግራ ይዘው ሲሄዱ ቅር ያለው ሰው አይነት ሰው አታውቁ ቅር አለው ከፋውና ዘወር ብሎ እንደዚህ አላህን አየ። ያ አብዲ ያለው ማለክ እንዴ ፍርዴን አልወደድከውም? በፍርዴ አታምነው? አላ ያ ረብ እንደሱ አይደለም። እኔ እኮ ወደ አንተ ስመጣ እነዛ አንተን የሚያፈቅሩ ሰዎች የነገሩኝ ስላንተ ምንም ወንጀል ሰርተው ወደ አላህ ብትሄድ አላህ ይምርሃል ነበር። አሁን ግን ራሴን ሳስበው ወደ ጀሃነም እየገባሁ ነው ማለት ነው። አላህም ዝግ